الحمد لله رب العالمين وأصلي وأسلم على أشرف الخلق نبينا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين وبعد السلام عليكم ورحمة الله وبركاته ይህ የምታዩት ከጀርባችን ያለው በለሚኩራ ክፍለ ከተማ በወረዳ 6 ቦሌ አራብሳ ኢባዱር ረህማን የሚባል መስጊድ ነውና ይህ ትልቅ መስጊድ በአላህ ጥረትና በህዝቦች አስተዋጽኦ የተገኘ ትልቅ መስጊድ ነው። ከዛሬ 2 ዓመት በፊት ሙስሊሙ ጀማዓ አስባልት ላይ እየሰገደ በአስባልት እና በብርድ በፀሐይ እየሰገደ ሲለፋ ሲሰግድ የነበረበት መስጊድ ነው። አልহামዱሊላህ አላህ ከአስባልት ቀይሮን ይህንን ቦታ በአላህ ፍቃድ ሰጥቶናልና አላህን ማመስገን ያስፈልጋል። ከዛ በኋላ ደግሞ ምናመሰግናቸው ትላልቅ አካላቶች አሉ። የለሚኩራ ክፍለ ከተማ እስልምና ምክር ቤቶችን አላህ ኸይር ጀዛቸውን ሀጂ ሙደሰር በጣም ትልቅ አስተዋጽኦ አድርገውልናል። በስራቸው ያሉም አካላቶች ትልቅ አስተዋጽኦን አድርገውልናል። አላህ ኸይር ጀዛቸውን ለወጡበት ለወረዱበት አላህ ኸይር ጀዛቸውን ይክፈላቸው። እንዲሁም ደግሞ በለሚኩራ ክፍለ ከተማ ወረዳ 6 አመራሮች የመንግስት አመራሮች ብዙ ጥረትን አድርገዋል። ይህ ቦታ እንዲገኝ ተጨንቀው ከኛ ጋር ብዙ ጥረትን አድርገዋል። ለነሱም አላህ ኸይር ጀዛቸውን ይክፈላቸው። እንዲሁም ደግሞ ተጨንቀው እዚህ ጋር መተው ሰላትን የሰገዱ አካላቶችን 2 ዓመት አስባልት ላይ ለሰገዱ ሰብር ላደረጉ የመንግስትን አካል ሳያስቸግሩ ህዝብን ሳያስቸግሩ በእርጋታ ሰውን በመተባበር እንደዚሁም ደግሞ ኮሚቴዎችን በመታዘዝ ለሰገዱ አካላቶችም አላህ ኸይር ጀዛቸውን ለሁላቸውም ይክፈላቸው። ኢንሻአላህ ይሄ መስጊድ ይሄው ተጀምሯል። በህዝቡ ብዙ ነገር ይቀረዋል፣ ድንጋይ ይቀረዋል፣ አሸዋ ይቀረዋል። ይሄን ደግሞ ሁላችንም ተባብረን በአላህ ፍቃድ በሚያምር ቦታ ነው የተሰጠው። እንደምታዩት በኮንዶሚኒየም መሃል ነው ያለው፣ በህዝብ መሃል ነው ያለው። ለዚህ ህዝብ ደግሞ የሚያምር መስጊድ መሰራት አለበት እላለሁ። ሀዛ ወሰለላሁ ወሰለም